እባክዎ ይቅርቡኝ እባክዎ አይልቀቅሽ አንተ ይተውኝ ነይ በቃት ይያለሁ ዋላ ልጁ ኤልያስ ከመጣ ድፍት የሚያረግን ይኑ ነው የኔ ልጅ እኮ በጣም ምስኪን ነው እንኳን ሊደፋሽ እኔ ደስተኛ መሆኔን ካወቀ እሱ ራሱ በጣም ደስ ነው የሚለው ረጋንቱ ተልቦ ነው የሚያውቁኝ አሁን ማን ይሞት እሱ ይደሰታል እኔ ቀልቤ በጣም ነው የሚፈራው እባክዎ ይተውኝ አንተ ስነግርሽ ልጅ በጣም ይዋ ነው በዛ ላይ ሀብቴ እንደምታዩ ለማንም የሚተርፍ ነው እንደውም ይኸውልሽ ሲመጣ ምን እንደምለው ታውቂያለሽ አንቺን አግብቼ ከአንቺ ልጅ መውለድ እንደምፈልግ እነግረዋለሁ ምኑን አስቡት አንቱ ጠቦ ቀርቶብኝ በቁጡ በኮነኑኝ አሉ ይተውኝ ይልቀቁኝ ኧረ እባክዎ እኔ ብለ አባት ንብረቱን በስም እንዲያዞሩልህ ነገርካቸው እንዴ ለነግረው አልኩና ምን ነው በቁሜ ለመውረስ ቸኮልክ እንዳይለኝ ፈራው እሱ እኮ በጣም እንደምወደውና የሱ በህይወት መኖር እኔን እንደሚያጓጓኝ ነው የሚያውቀው እንጂ እንደዚህ አሳስሬ እንዳስቀመጥኩት አያውቅም ግን ኤልያስ አባትን የዊልቸር ቁራኛ አድርገህ ከምታስቀምጣቸው ጤነኛ ሆነው ቢሰሩ አንደኛ ያንተንም ልፋት ያቀሉላል ሁለተኛ ንብረቱን በስም ሊያዞሩልህ ይችላሉ ተው እንጂ ወጥቶ ይንቀሳቀስ የአባቴን አመል ማቀው ነኝ ከዛ ወጥቶ ከማንም ሴት ጋር ይጋደምና ሀብቱን በማንኪያ እንካፈል እስካሁን በሱ መልከስከስ ወራሽ ነን ባዮች ይኑሩ አይኑሩ እያስጨነቀኝ ግን አይበለውና የጋዛሪው ልጆች ነን ብለው ወራሾች ቢመጡ ምን ታደርጋለህ እገላቸዋለሁ መጀመሪያ ወራሽ ነን ባዮችን እገላቸዋለሁ ቀጥሉ እሱን እገለዋለሁ እኔ እድሜ ልኬን የግሌን አንድ ንብረት ሳራፈራ እንደዚህ የደከምኩለትን ሀብት ማንም ከዚህ ከሜዳ ተለቃቅሞ መጥቶ ሊወርስ ገለዋል አላ ተረጋጋ የመጣስ መሰልከው ስማ እስካሁንም በህይወት ያቆየሁት ንብረቱን በስሜ ሳያዞሩልኝ ቢሞት ልጅ በመሆናቸው ብቻ ወራሽ ነን ባዮች እንዳይመጡ ሄሎ ሰኒ ጓደኛዬ የሽማግሌውን ድንግል ዛሬ ወሰድኩት አትኝም ወይኔ ታድለን እቅዳችን ተሳካ በእኛ ስሚ ሽማግሌው አቅሙ የደከመ ይመስላል እንጂ ጉዳዩ ገና የ18 ዓመት ጎረምሳ ነው እሺ ይሄ ታዲያ ለኛ ብርቃችን ነው እንዴ ስንቱ አይደል እንዴ በማይረባ ገንዘብ የሚጫወትብን ለማንኛውም ግን ያለ ኮንዶም ነው አይደል ወደሽ ስሚ አላማዬ እኮ ከሱ ልጅ ወሎ ሀብት መካፈል እንጂ የሱን ስሜት ማርካት አይደለም ወገቡን ጨምቄ አንጠፍጥፌ ነው የተቀበልኩት እሺ ጎበዝ የኔ ጓደኛ ይሄኔ እኮ ምስኪን ባል ሀገር አገኘው ብሎ ተደስቷል ይኸውልሽ ማርገዝሽን እርግጠኛ እስከምትሆኝ ድረስ መቅኔውን መጥምጥሽ ተቀበይ ወዶ ነው ስንት አቅደንና አጥንተን እንዳጠመድ ነው አላወቀ ለማንኛውም ራስ ጠገና ላይ ነኝ እንደውልልሻለሁ ቻው በሽ ለምን አደራችሁ ተማሪዎች ቁጭ በሉ ቁጭ ምንድነው ቁጭ በሉ ሲባል ቶሎ አትቀመጥም እንዴ ምንም ጨረቃ እኔ ቁጭ በሉ ሲሉ እኮ በአፋችሁ ቁጭ በሉ ያሉ መስሎኝ እኮ ነው ቁጭ ያልኩት ከዚህ በኋላ ግን ቁጭ በሉ ሲሉ ቅምጥ እላለሁ እሺ ቆይ ግን ስመ ማን ማሙሽ አንዳርጋቸው ደስታ ገለታ ይበቃል ማሙሽ ግን እውነተኛ ስም ነው ማሙሽ እውነተኛ ስም ነው አዎ እውነተኛ ስም ነው አባቴ እንደዛ ልጅ ስለሚወደው አይቀየርም ብሎ ነው እኔ ታናሽ ወንድሙ ያሬ ነው አቤቱ ሻት ዝም በሉ ጨረቃ ነው እሱ አቃጥራለሁ ጨረቃ ወይኔ ውሸት ጨረቃ ለምን ተባለ ቅጽል ስሜ ነው ማታ ስለምሰራ እዛ እንቁላል የምሸጥላቸው ጓደኞቼ ናቸው ጨረቃ ያሉ አንተ ግን በጣም ታዝቢያለሁ 35 ዓመት ሙሉ ስምን ትደብቀኛለህ ለአባዬ ነው የምናገረው ማሙሽ ና እስኪ አጥፋ ምን ነው መጣ አጥፋ ማለት አሁን ታወቅኩት ስራ እንዴት ነው ንጉስ ቆንጆ ነው ዳድ ምንም አታስብ ያው ደሜን እየሰጠውለት ነው
ያው የኛው አይደል? እውነት ብለሃል። ምን ደሞስ ተካፋይስ ቢመጣ የተትረፈረፈ ሀብት ነው ያለው፣ ለማንም ይተርፋል። ተካፋይ? አዎ። ምን ነው ደነገጥክ? አይ ኧረ እኔ አልደነገጥኩም። እንደውም እኔ እኮ ዳዲ ይገርምሃል ለድሃ ብንሰጥ ብዬ አስቤ ነበር። እንደው ለአንድ ለ20 ሰው 100-200 ብር ብንሰጥ ነው ለእኛም ጽድቅ ነው። ጋሼ ቁርስ ደርሷል፣ ይግቡ። እሺ በስመ አብ ወወልድ ወመንፈስ ቅዱስ እለቃለሁ።